የሰው እምነት አልነካ። ምክንያቱም የሆነ እምነት ስነካ እምነቴ እንደሚነካ ስለማቅ ጨርሻለሁ። በዚህ ዙሪያ ማውራት አልፈልግም። መታችሁ ኮሜንት ላይ ማንተና ተነፈርተሽ ነው እንዴ? ሙስሊም ሀገር ስለምትኖር ለምን እፈራለሁ? በህግ እንጂ በእስልምና ነው እንዴ የምኖረው? እዚህ ሀገር ህግ ነው የሚያኖረኝ። ፈርተሽ ነው እንዴ ምናምን ወጣችሁ እናንተ ተናገሩ። እኔ ማንም ፑሽ እንዲያደርገኝ አልፈልግም። አሁንም ነብዩን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ምክንያቱም መጽሐፉን አንብቤ ስለተረዳሁኝ። ይሄ የሚመረው ካለ እየመረረው ትውጧለ። የሰው ተከታይ አይደለሁም። ማንም ሙስሊም እንዲወደኝ፣ ማንም ክርስቲያን እንዲወደኝ ማጎበድል አይደለሁም። ከጥፋቱ ወንዝ ጋር ደግሞ አብሬ ተጠቅልዬ ወደ እንትኑስ መወሸቅ አልፈልግም። ጨርሻለሁ። በቃ ኮሜንቱን ክፈቱት። እቃ የምትገዙ ልጆች ግቡ። خلاص ግን የሆነ እምነት ጋር ሄዳችሁ ትወያዩ። በጣም አንደበታችሁ ሩቱ የሆናችሁ የኦርቶዶክስ እንቁ ልጆች አላችሁ። በዛ ልክ ሄዳችሁ ተከራከሩት። የቲፎዞ አታድርጉት፣ የጊፍት መቀባበያ አታድርጓት ኦርቶዶክስን። ብዙዎቻችሁን ስለታዘብኳችሁ ነው። በነገራችን ላይ አሁን ያልገባችሁ ልጆች ነገ ይገባችኋል። እና መታችሁ አጠይቁኝ፣ አያገባኝም። እኔ ግለሰብ ተከታይ አይደለሁም። ነብዩን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ክብር ስለሚገባቸው አይደለም ትልቅ ነብይና ለቅጠል እንዳይቀረጠስ ለሰው ልጅ ያለ ልዩነት ያለ ምንም የሚጸልዩ አባት ናቸው። መጽሐፍ ስላነበብኩኝ ኢቭን መጽሐፉን እንኳን አንብበው የነገሩን የኛ የተዋህዶ አባት ናቸው። እኚህን አባት መዘርጠት ነውር ነው። በቃ ልጁ ስተት ሰርቷል። ልጁ ወደ ገደል አትክተቱት። በነገራችን ላይ እያንዳንዳችሁ የልጅ ቢታሰር ይሄ ልጅ የሆነ ችግር ነገ ትረሱታላችሁ። ቲክታከሮች እንተዋወቃለን። ለአንድ ሳምንት ነው ፕሮፋይል የምታረጉት። ከዛ በኋላ ኦፋይ ቢሰቀል ምንም ቢል ባለማተብ ምናምን አትበሉ ነው። መስዋዕትነትም የሚያስፈልግበት ቦታ ላይ ነው። መስዋዕት ተሳስቷል። አዎ ከሙስሊም እህት ወንድሞቹ ጋር አቀራርቦ ይቅርታ ማባባል፣ ስተቶችን ማረም፣ ከዚህ በኋላ በእምነት ውስጥ እንደዚህ አይነት መዘላለፍ እንዳይመጣ በክርስቲያንም በሙስሊሙም ወገን ማድረግ ነው። ከዛ በተረፈ የሚነካና የማይነካ ነገር አለ። ያንን ነገር አስተካክሉ። ከዛ ግን መጣችሁ መድረስ ሀገጤ አንቺ መሲ ሙስሊሞችን ፈርተሻቸው ነው እኔ በቀደመታ ነው ያዩት። አላቀውም። ወንድሜን ወዷለሁ፣ አከብሯለሁ። ሲሳሳት ግን ስተቱን ሸፍኜ ነው ሰፖርት አላደርግም። አይደለም ለአንድ ነብይ በጣም ብዙ መመን ለሚከተላቸው በጣም ምርጥ ነብይ ቀርቶና ለአንድ ተራ እዚህ ቲክታክ ላይ ተጣልተን እንኳን የማይጠቀሙ ቃላቶች ነው የተጠቀሙ። ኢቭን እንኳን እሱ ያነበበው መጽሐፍ ላይ ያ ቢኖር ማለፍና መዝለል ይችል ነበር። ያ ኢየሱስ ክርስቶስን ደግሞ የተሳደቡ ሙስሊምንም ደግሞ በህግ መጠየቅ፣ ሁለቱ እምነት ተከታዮች አንድ ላይ ሆናችሁ። ከዛ በተረፈ እኔ ጋር መጣችሁ ፈርተሽ ነው ወይ እንደዚህ ብለሽ ነው አልሰማችሁም። እኔ በሰው ህሊና አይደለም የራሴ ህሊና የሚያገናዝብ የሚገርም የሆነ ጭንቅላት አለኝ። ክብር ለሚሰጥ ክብር ስጡ። ነብዩ ክብር ይገባቸዋል። ማክበር ነው የምላችሁ። ሄዳችሁ ሙስሊሞቹን ሙስሊም ሆኖ አይደለም ያልኳችሁ ማክበር፣ እነሱም የኛን ማክበር መከባበር። በቃ መዘርጠጥ በዛ ልክ ጥሩ አይደለም፣ ሐራም ነው። ጨርሻለሁ። ከዚህ ኮሜንት ላይ በዚህ ርዕስ ዙሪያ እንዳታነሱ። ከዚህ በኋላ ብሎክ ነው ማረጋችሁ። ኮሜንቱን ክፈቱት። አሁን እንዴ በየቦታው እኮ አላስቀምጣሉኝ።